ጤና ይስጥልኝ ወደ ቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። ዛሬ ይዤላችሁ የቀረብኩኝ ከራሴ ካለኝ ልምድና እኔ ያለሁበት ህይወት ላይ ነው ያለው ነገር ሁላችንም ላይ ነው ያለው። ግን እኔ ከራሴ አንስቼ ነው አንዳንድ ነገር ላወራችሁ የመጣሁኝ። በመጀመሪያ ለቻናሌ አዲስ የሆናችሁ ሰብስክራይብ አድርጉኝ። የደወል ምልክቷን ንኩት፣ ኖቲፊኬሽን ሁሌ እንዲገባላችሁ። እኔ በገባው ሰዓት ላይቭም ስለምገባ በገባው ሰዓት እንዲመጣላችሁ። እንዲሁም ላይክ አድርጉ። ሀሳብ አስተያየታችሁንም በኮሜንት ሴክሽን ላይ አስቀምጡልኝ እላለሁኝ። አክብራችሁ ስለምትከታተሉኝ እኔ ታናሿ ገና ታዳጊዋ ገና ተፍጨርጫሪዋ እህታችሁ ስለምትከታተሉኝም በጣም አመሰግናለሁኝ። እንግዲህ ለወደፊት እየበረታን እንሄዳለን። አሁንም እየበረታን ነው፣ እያበረታታችሁን ስለሆነ እግዚአብሔር ይመስገን፣ እናመሰግናለን። ሌላው ዛሬ ይዤ የመጣሁኝ ምንድነው እኛ ስደት ያለን እህቶች በጣም ብዙ ነገሮች የሚያስጨንቁን ነገር አለ። የመጣን ሰሞንና ከሀገር እንደወጣን የሚያስጨንቀን መቼ ያልቃል ነው። ጊዜው መቼ ያልቃል፣ መቼ ሳልቆ አገራችንን እንሄዳለን ብለን በጣም ያስጨንቀናል። እኔ 23 ወር 23 ወር ከዚህ ቀን 23 ወር ከዚህ ቀን እንደዚህ በቃ ቆጥር ነበረ ከዚህ በፊት ማለት ነው። ልክ ሲደርስ ደግሞ 4 ወር 5 ወር ሲቀረን ደግሞ ያለው ጭንቀት አይደለም። ይሄ ሁላችንም ጋር ያለ ነው፣ የሚገጥመንም ነገር ነው፣ ያለም ነገር ስለሆነ ነው። እና ካለኝ ልምድ ልነግራችሁ የመጣሁኝ ልክ ጊዜው ሲደርስ ምን ያስጨንቀናል? በመጀመሪያ ጊዜው እስከሚያልቅ እንዳስጨነቀን ሁሉ ጊዜው ሲደርስ ደግሞ የሚያስጨንቀን ምን ይዤ እሄዳለሁኝ? ኪሎ ይበዛብኝ ይሁን ወይ? ለኪሎስ ስንት ነው የምከፍለው? ሰዎች ውስጥ በሰላም ይለቁኛል ወይ? እመጣል ካልኳቸውስ በቃ ብዙ የሚያስጨንቀን ነገር አለ። እና ዋነኛው ደግሞ ምን ይዤ እሄዳለሁኝ ነው። ምን ይዤ እሄዳለሁኝ ለእከሊት ከዚህ ሰርተን ስንሄድ በጣም በቃ ያው የሚያውቀው ያውቀዋል፣ እኛ እናውቀዋለን። እዛ ያሉ ብዙም ላያውቁ ይችላሉ። በእርግጥ አሁን ብዙም ሶሻል ሚዲያ ብዙ ተከታይ ብዙ ይከታተላሉ ሶሻል ሚዲያ። ግን ያም ሆነ ይህ በጣም የማያውቁ ሰዎችም አሉ፣ የማይረዱ ሰዎችም አሉ። ግን እኛ እንዴት ነው ማሳመን የምንችለው? ወይም ደግሞ እኛ ለራሳችን መኖር ነው ያለብን ወይስ ያ ሰው ይሉኝታ ይዞን ለዛ ሰውስ ማለት አለብን? በጣም ከባድ ነው። በእርግጥ ለጎረቤት ለቤተሰብ ደስ እንዲለው ዘንድ አንዳንድ ነገር ብናደርግ ምንም ብሩ ይሄን ያክል ብዙ ሆኖ አይደለም፣ ከሌላ ከምናጠፋው ይሄ ብዙ ሆኖ አይደለም። በጣም እንትን የሚለው ችግር የሚሆነው ከዚህ ሀገር ይዞ ለመሄድ እቃ ነው። ካርጎ ካልተደረገ በጣም እቃ ይበዛል እና ይሄ ወይ ካርጎ ለማድረግ ደግሞ በጣም ፕሮሰስ አለው። አገርም ስንገባ ማለት እዛም ሲደርስ ፕሮሰስ አለው፣ እዚህም ሲደርስ እዚህ ችግር የለውም፣ ብር ይከፈላል እንጂ ቤት መጥቶ ተንከባክቦን ምናምን ራሳቸው አስተካክሎ ነው የሚወስዱ። ችግር የለውም እዚህ ማለት ነው። ግን አገር ሲሆን ጉምሩክ ተመላልሰን መኪና ይዘን 2 ቀን 3 ቀን 1 ቀን ካለፈው ለዛ የተቀመጠበት ተብሎ በጣም ያስከፍላሉ ምናምን ብዙ። ያው እኛ ሀገር ሁሉም ነገሮች ችግር ነው፣ ስንመጣ ሁሉም ነገራችን ችግር ነው። እና ያም ሆነ ይህ ዋናው ምንድን ነው? ምን እናድርግ? እንዴት አድርገንስ ለዛ ሰው ይዘን መሄድ አለብን? ለሰው ስንል ወይም ደግሞ ለይሉኝታ ስንል ይዘን መሄድ አለብን? መቸገር አለብን ወይ ዝም ብለን መሄድ አለብን የሚለው ነገር ነው ማውራት የምፈልገው። በጣም ይብስበትና በጣም መያዝ ከቻልን ብንወስድላቸው እኔ አይከፋኝም፣ እንደ አቅሚቴ ማለት ነው። ይሄን ያክል እንትን ሳይሆን እንደ አቅሚቴ ተጨናንቀን ምናምን። ግን ካርጎ በአሁኑ ሰዓት ካርጎ መላኩ አስፈላጊ አይደለም። አገራችንም አለ፣ ብር ካለ መግዛት ይቻላል። እዛ ምንገዛበት ለካርጎ ምንከፍለው እዛ መግዛት ይቻላል፣ እዚህ ምንገዛበትን ማለት ነው። ተመሳሳይ ነው፣ ብዙም አይደለም። ግን ምንድነው እና ውስጣችንም ችግር ይኖርበታል አብዛኛውን ጊዜ። አሁን
ይሄ አንዳንድ ነገሮች ፕሮዳክቶች ይሄ ፊታችን የተለያዩ ነገሮች በተፈጥሮም ሆነ ኬሚካል ነኮች ምናምን እንጠቀማለን። ማለት ከላይ ዝም ብሎ ወይ የምግብ ሽታ ነው ወይ የሆነ ነገር ነው አልተስማማኝም ብለን ወይ ሳሙና ነው ብለን የተለያዩ ነገሮች ልንጠቀም እንችላለን። ግን ውስጣችን ነው ዋናው፣ ውስጣችን ነው። ሕክምና ማማከር አለብን፣ መታከም አለብን፣ መታየት አለብን። ከዛ በኋላ የምናደርጋቸው ነገሮች ብናደርግ ይሻላል። እኔ ከራሴ የተነሳ ነው እና እኔ ውስጤ ሲጨናነቅ ሲያመኝ በቃ ውስጤ እንትን ሲል ፊቴ ያባብጣል እና በዛ ነው ብዙ ጊዜ እንትን ልክ እንቅልፍ እንዳልተኛው በቃ ይሄ በራሱ እንደዚህ እንትን ሳይሆን ይሄ ጠባሳ ምናምን ሳይሆን ጠባሳው ምናምን ከዚህ በፊት ነበረብኝ። አሁን ግን ጠባሳው ሳይሆን ዋናው ይሄ ፊቴ በቃ እንደዚህ ያባብጣል እና የሆነ ጭንቀት በቃ እንትን ይለኛል እና ዋናው ከላይ የምንቀባባው ነገር ከላይ የምንጠቀመው ነገር ማየት አይደለም። ውስጣዊም መታየት አለበት። ውስጣዊ ደዌ መታየት አለብን እና ዋናው ደግሞ ውሃ በጣም ጠቃሚ ነው። ውሃ በባዶም ሆድ ሆነ በእንትንም ሆነ ውሃ በጣም ጠቃሚ ነው። ውሃ መጠቀም አለብን። በባዶ ሆዳችን ራሱ ጠዋት ጠዋት አንዳንድ ሊትር ራሱ ብንጠጣ ማለት ነው በጣም ጥሩ ነው ብዬ ነው የማስበው። ማለት እኔ ስለማረገው ነው እና ጨጓራችን ያጥብልናል፣ ኩላሊታችንም ውሃ ምርጥ ነው እና ያው ሐኪምም ይለናል። በእርግጥ በተለምዶም ውሃ ጠጡ ይላል። ግን ለፊታችን፣ ለሆዳችን፣ ለምንም ነገር ብቻ ውሃ በጣም አስፈላጊ ነው። ግን ዋናው ደግሞ እንደዚህ አይነት ህመሞች እንደዚህ አይነት ውስጥ አካል ክፍሎቻችን ህመም ሲሰማን መታከም አለብን። ሰዎቹ ፍቃደኛ ላይሆኑ ይችላሉ። አይሆኑም ነው እነሱ አይወዱም። ሰራተኛ ሲታመም ወይም ሕክምና ውሰዱን ለማለት አይወዱም ሲባሉ ብዙ ብር ስለሚከፍሉም አይደለም። ግን በራሳችንም ብር ቢሆን ልንታከም ፍቃደኛ አይደለም። ብንታከምም ደግሞ ፋይዳ የለውም። እረፍት አድርገን አንድ ቀን አርፈን ተኝተን ወይም የሚያስፈልገን ነገር አግኝተን ስለማይቻል በተቻለን መጠን ራስ በራሳችን ብንጠቀም ውሃ በሃይማኖታችን በራሳችን ማናችንም መቼም ሃይማኖት ያለን ሰው እምነት ያለን ሰው ነን እና በእምነታችን በምናመልከው አምላክ ስም ውሃው ባርከኑ ውሃው ጸሎት አድርገንበት ብንጠጣው በቃ ይሁን ጥሩ ነው ብዬ አስባለሁኝ። እንደኔ ነው እምላችሁ። እኔ ሲያመኝ የትም ቦታ ሲያመኝ ቶሎ ብዬ ውሃ ባርኬ እጠጣለሁኝ፣ ደህና ሆናለሁኝ እና ያመኑትን ያድናል። በምንም እመኑ በምንም ውሃ ጥሩ ነው። ከምንም በላይ ውሃ በጣም አሪፍ ነው እና ምግብ መብላት አለባችሁ። በተለይ የሙቀት ጊዜ በጣም ምግብ መብላት አለባችሁ። ከሰውነታችን የሚወጣው ላብ ከኛ ያው ከውስጣችን ያለው ነገር ይዞ ስለሚወጣ ምናምን ውሃ ምግብ መብላትን መጠቀም አለብን እላችኋለሁኝ። እና የኛ ጭንቀቶች ብዙ ነው። ከሀገራችን ስንወጣ ጀምሮ እኛ ሀገርም ስንመጣ ገና ከዛ ስንወጣ ጀምሮ ጭንቀት ከወጣን በኋላ እዚህ ከገባን በኋላ ምን አይነት ይሁኑ ምን አይነት ቤት ይገጥመኛል። ከዛስ በኋላ በተለይ አዲስ ሆነን ስንመጣ በጣም ብዙ ስቃይ አለበት፣ በጣም ብዙ ጭንቀት አለበት። ያን ሁሉ አሳልፈን ልንሄድ ስንደርስ ደግሞ በጣም እንጨነቃለን እና በጭንቀት የመጣ በሽታ ደግሞ በጣም ከባድ ነው። በስመ አብ እኔ ይኸው ቪዲዮ ከሰራው ስንት ቀን ቪዲዮ ራሱ ሰርቼ አላውቅም። በጣም ከራሴ አልነበርኩም እና እግዚአብሔር ይመስገን እና በጣም ያስጨንቃል። ውድ የቻናሌ ተከታታዮች ሀሳብ አስተያየታችሁ ስጡኝ። እንደዚህ አንዳንዴ በቪዲዮ እንደዚህ ብቅ እላለሁኝ እግዚአብሔር ከረዳኝ። ሰብስክራይብ ያላደረጋችሁኝ አዲስ ሆናችሁ ሰብስክራይብ አድርጉኝ፣ አበረታቱኝ። እርስ በርሳችን ተያይዘን ወደፊት እንሄድ እላችኋለሁኝ። ስለምትከታተሉኝ፣ ስለምትወዱኝ፣ የምትጠሉኝም ካላችሁ ስለምትጠሉኝ አመሰግናችኋለሁኝ። ሁሉም ሰው ለምን አይወደኝም ለምንስ ይጠላኛል ምናምን አይባልም። ባህላችንም ነው ባህላችንም ነው እና ውዶቼ ሰላም ሁኑልኝ። መልካም ጊዜ ይሁንላችሁ። በጣም አመሰግናለሁ።